በየወሩ የሚመጣው የወር አበባ ህመም የዕለት ተዕለት እንቅስቃሴሽን እያስተጓጎለሽ ነው። ስራ መሄድ፣ መማር፣ አልፎ ተርፎም ከአልጋ መነሳት እስከ ቅትሽ ድረስ በህመም እየተሰቃየሽ ይሆን? ብዙ ሴቶች ይህ ህመም የወር አበባ ተፈጥሯዊ አካል ስለሆነ መታገስ ብቻ አለብኝ ብለው ያስባሉ። ነገር ግን እውነታው ይህ አይደለም። ዛሬ በቪታሊቲ አምሃሪክ ያለምንም መድኃኒት በቤትሽ ውስጥ ባሉ ቀላል ነገሮች ብቻ ህመሙን በከፍተኛ ሁኔታ የምታስታግሽባቸውን 5 ሳይንሳዊና ተፈጥሯዊ መፍትሄዎች እናያለን። በተለይ አራተኛው ነጥብ ብዙዎቻችን የምንዘነጋው ግን ደግሞ ወዲያውኑ ውጤት የሚሰጥ ነው። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቪታሊቲ አምሃሪክን ሰብስክራይብ ማድረግ እንዳትረሱ። ወደ መፍትሄዎቹ ከመሄዳችሁ በፊት ህመሙ ለምን እንደሚመጣ ማወቅ መፍትሄውን ለመረዳት ይረዳል። በወር አበባ ወቅት ማህፀናችሁ ግድግዳውን ለማፍረስ ፕሮስታግላንዲን የሚባሉ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ማህፀን እንዲኮማተር ያደርጋሉ። ኮንስትራክሽኑ ሲበረታ ደግሞ ህመም ይሰማችኋል። አሁን ይህንን ኮንስትራክሽን ወይም መኮማተር እንዴት ማርገብ እንደምትችሉ ወደ መፍትሄዎቹ እንለፍ። አንደኛ፣ የሙቀት ህክምና ሂት ቴራፒ የምንለው። የመጀመሪያውና ቀላሉ መንገድ ሙቀትን መጠቀም ነው። በሞቀ ውሃ የተሞላ ላስቲክ ወይንም በፎጣ የተጠቀለለ ሞቅ ያለ ነገር በታችኛው የሆድ ክፍልሽ ላይ ማድረግ የማህፀን ጡንቻዎች ዘና እንዲሉ ያደርጋል። ጥናቶች እንደሚያሳዩት ሙቀት እንደ አይቡፕሮፊን ያሉ የህመም ማስታገሻዎች ያህል ሙቀታማ ሊሆን ይችላል። ይህንን ቢያንስ ከ15 እስከ 20 ደቂቃ ማድረግ ትልቅ ለውጥ ያመጣል። ሁለተኛ፣ የዝንጅብልና የቀረፋ ሻይ። ዝንጅብል ውስጡ አንቲ ኢንፍላማታሪ ወይንም እብጠትና ህመምን የሚቀንሱ ንጥረ ነገሮች አሉት። ትኩስ የዝንጅብል ሻይ መጠጣት የፕሮስታግላንዲን መጠንን በመቀነስ ህመሙን ያቃልላል። ቀረፋም በተመሳሳይ የደም መፍሰስን በማስተካከልና ቁርጠትን በመቀነስ ይታወቃል። በእነዚህ ቀናት ቡና ከመጠጣት ይልቅ እነዚህን የእጽዋት ሻዮች መምረጥ ወሳኝ ነው። ሶስተኛ፣ ቀላል አካላዊ እንቅስቃሴዎችን ማድረግ። ህመም ላይ ያለሽ ስፖርት መስራት ከባድ ሊመስልሽ ይችላል። ነገር ግን እንደ መራመድ ወይንም ቀለል ያሉ የዮጋ እንቅስቃሴዎች በሰውነታችሁ ውስጥ ኢንዶፊን የሚባሉ የደስታ ሆርሞኖችን እንዲያመነጩ ያደርጋሉ። ኢንዶፊን ተፈጥሯዊ የህመም ማስታገሻ ነው። በተለይ የህፃን ልጅ አቀማመጥ የሚባለውን የዮጋ እንቅስቃሴ የጀርባና የሆድ ጡንቻዎችን ለማርገብ በጣም ተመራጭ ነው። አራተኛ፣ የውሃና የማግኒዥየም ሚና። ብዙ ውሃ መጠጣት ሆድ እንዳይነፋ እና ህመም እንዳይባባስ ይረዳል። በተጨማሪም ማግኒዥየም ያላቸው ምግቦች እንደ ሙዝ፣ ጥቁር ቸኮሌትና ለውዝ ጡንቻዎች እንዳይኮማተሩ ይረዳሉ። በእነዚህ ቀናት ጨው የበዛባቸውን ምግቦች መቀነስ ፈሳሽ በሰውነታችሁ ውስጥ እንዳይከማችና ህመም እንዳይጨምር ያደርጋል። አምስተኛ፣ አስፈላጊ ዘይቶችን በመጠቀም ማሸት። እንደ ላቬንደር ወይንም ክላሪሴጅ ያሉ ዘይቶችን በመጠቀም የታችኛውን የሆድ ክፍል በክብ ቅርጽ በቀስታ ማሸት የደም ዝውውርን ያሻሽላል። የዘይቱ መዓዛም አእምሮሽን ዘና እንዲልና ህመሙን የመቋቋም አቅምሽን እንዲጨምር ያደርጋል። እነዚህ የቤት ውስጥ መፍትሄዎች ለአብዛኛው ሰው ይሰራሉ። ነገር ግን ህመሙ ከቁጥጥር ውጭ ከሆነ፣ መድኃኒት ካረዳሽ ወይም የደም መፍሰሱ በጣም ከበዛ እንደ ኢንዶሜትሪዮሲስ ያሉ የጤና ችግሮች ሊሆኑ ስለሚችሉ የህክምና ባለሙያ ማማከር አስፈላጊ መሆኑን መዘንጋት የለብሽም። በተለይ በአቅራቢያሽ ያለ የህክምና ጣቢያ ሂደሽ ለዶክተር ማማከር አለብሽ። የወር አበባ ህመም ሴት በመሆናችሁ ብቻ የምትቀበሉት ስቃይ መሆን የለበትም። እነዚህን 5 መንገዶች በመጠቀም ጤናማና ሰላማዊ የወር አበባ ዑደት እንዲኖርሽ ማድረግ ትችያለሽ። የዛሬው ቪዲዮ ለብዙ ሴት እህቶቻችን እንዲዳረስ ላይክ እና ሼር ማድረጋችሁን አትርሱ። እናንተ ህመሙ ሲበረታባችሁ የምትጠቀሙት የተለየ መፍትሄ ካለ ኮሜንት ላይ አካፍሉን። ምናልባት አንዳንድ እህቶች ኮካ መጠጣትና የመሳሰሉ ነገሮችን ስለሚያደርጉ እናንተም መፍትሄ አምጥቶልናል የምትሉትን ነገር በኮሜንት ላይ አስቀምጡልን። ለተጨማሪ ጠቃሚና የጤና መረጃዎች ቪታሊቲ አምሃሪክን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ጤና ይስጥልኝ።